ነገ ነሐሴ 15 በቤተ ክርስቲያን ተገኝታችሁ አደራ የሃይማኖት መሰረትን ትርጓሜ ሳትሰሙ እንዳትውሉ። አዎ የጾመ ማርያም የጾመ ፍልሰታ 14ቱ ቀን ሱባኤ ዛሬ ተፈጸመ አይደለ? አዎ ከ1 እስከ 14 ድረስ እስከ ዛሬ ድረስ እንግዲህ በእነዚህ በ14ቱ ቀን ሱባኤ የውዳሴ ማርያምና የቅዳሴ ማርያም ትርጓሜ አንድምታ ሲነበብልን በደንብ አድርገን አዳምጠናል አይደለ? አሁን ነሐሴ 15 ቀን ደግሞ ከነዚህ ውጪ የሃይማኖት መሰረት የሚለው ሰለስቱ ምዕት 318 ሊቃነ ጳጳሳት የደረሱት የጸሎተ ሃይማኖት ትርጓሜ ወይም ደግሞ አንድምታ ይነበብልናል፣ ይነገረናል። ወገኖች የጸሎተ ሃይማኖትን ኃይል የማታውቁ ሰዎች ካላችሁ አባ ጳውሊ ተጋዳይ የተባሉት ታላቅ አባት ሰይጣንን አግኝተው ጠይቀውት ነበር። ታዲያ ምን ብለው ነው የጠየቁት? ከጸሎቶች ሁሉ የትኛውን ጸሎት ትፈራለህ ባሉት ጊዜ ከጸሎቶች ሁሉ የሃይማኖት ጸሎት የሚለውን የሚጸልይ ሰው በጣም ያስፈራኛል ብሎ ነበር። አዎ በማንኛውም ቦታ ቢሆን ይህንን የሃይማኖት መሰረት ጸሎተ ሃይማኖት የተባለ ታላቅና ኃያል ጸሎት ሲጸለይ ስሰማ እሸበራለሁ፣ ወደዚህ አካባቢ አልደርስም ብሎ ሰይጣን ተናግሮ ነበር። ወገኖች ሰለስቱ ምዕት 318 ሊቃነ ጳጳሳት በኒቂያ ጉባኤ አርዮስን ለማውገስ በተገኙ ጊዜ እንዴት ይህንን ኃያል ጸሎት ደረሱት? አርዮስስ እንዴት ሊክድ ቻለ? ምን ብሎስ ካደ? ከካደ በኋላስ እንዴት ተወገዘ? ከተወገዘ በኋላስ ምን ደረሰበት? የሚሉትን ነገሮች በሙሉ የጸሎተ ሃይማኖት ትርጓሜ ላይ ነገ ነሐሴ 15 በሰፊው ይነገራል። አደራ በቤተ ክርስቲያን ተገኝታችሁ ነገ ነሐሴ 15 የጸሎተ ሃይማኖትን ትርጓሜ በደንብ አድርጋችሁ አዳምጡ። ከቻላችሁም በቪዲዮም ሆነ በአውዲዮ ቀርጻችሁ ያዙት እላችኋለሁ። በነገራችን ላይ የሃይማኖት ጸሎት ማለት የዘውትር ጸሎት የሚለው ላይ ከአባታችሁ ሆይ በኋላ የሃይማኖት ጸሎት ብሎ የሚጀምረው ማለት ነው። ሁሉን የፈጠረ አንድ አምላክ በሚሆን በአንድ ጌታ በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየው ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን እያለ የሚቀጥለው ማለት ነው። በግዕዙ ደግሞ ነአምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ገባሬ ሰማያት ወምድር ዘያስተሪ ወዘኢያስተሪ ነአምን በአሐዱ እግዚእ ኢየሱስ ክርስቶስ ወልደ አብ ዋሕድ ዘህሉ ምስሌሁ እምቅድመ ይትፈጠር ዓለም ብርሃን ዘእም ብርሃን አምላክ ዘእም አምላክ ዘበአማን ዘተወልደ ወአኮ ዘተገብረ ዘእሩይ ምስላ በመለኮቱ ዘወቱ ሁሉ ኮነ ወዘእንበለ ይኩሰ አልቦ ዘኮነ እያለ ይቀጥላል ማለት ነው። ወገኖች በዚህ በሃይማኖት ጸሎት ትርጓሜ ላይ እጅግ በጣም ጠቃሚ ታሪኮችንና አስደናቂ ተጋድሎችን ታገኛላችሁ። አዎ 318 ሊቃውንት ከየት እንዴት ተሰባሰቡ? አዎ ከነዚህ ውስጥም ደግሞ ታላቁና ኃያሉ ሰማዕት ሊቁ ቅዱሱ አባታችን የመርዓሱ ኤጲስቆጶስ ቅዱስ ቶማስ ዘመርዓስ ደቀ መዛሙርቶቹ ምንም አይነት ገላ ስለሌለው በቅርጫት አድርገው ነበር ተሸክመው ይዘውት የመጡ። የዚህን ቅዱስ ተጋድሎ ታገኛላችሁ። ታላቋን ቅዱስን ዕፀ መስቀል ያስገኘችው እናታችን ቅድስት እሌኒ ተረቢኖስ ከሚባለው ባሏ ጋር እንዴት ተለያይታ ከአረማዊ ያንን ኃያል ንጉሥ ቅዱስ ቆስጠንጢኖስን እንዴት እንደወለደችው እዚህ ታሪክ ላይ ታገኙታላችሁ። የነ አርዮስና የነ ቅዱስ እለእስክንድሮስ አባት የሆኑት የሃይማኖት አባት የሆኑት ተፍጻሜተ ሰማዕት ቅዱስ ጴጥሮስም ደግሞ ተጋድሏቸውን ታገኙታላችሁ። የአርዮስ የክህደቱ ፍጻሜ እና መድኃኔዓለም ምን አይነት ፍርድ እንደፈረደበት እንዴት እንደተቀሰፈ እዛ ላይ ታገኙበታላችሁ። እሱም ብቻ አይደለም፣ የአርዮስ የክህደቱ ምክንያት የሆነውን ጽሑፍ ሁሉ ታገኙበታላችሁ። ይሄንን ምሳሌ አደረኩላችሁ እንጂ ጸሎተ ሃይማኖት ትርጓሜ ላይ አንድምታው ላይ የማይነሳ ተጋድሎ የማይነሳ የቅዱሳን ታሪክ የለም። አደራ ነገ ነሐሴ 15 እንዳያመልጣችሁ። ምናልባት በስንት ሰዓት ነው ትርጓሜው ሊነበብ ወይም ደግሞ ሊነገር የሚችለው የምትሉ ሰዎች ካላችሁ እንደየቤተ ክርስቲያናቱ እንደየገዳማቱ ሊለያይ ይችላል። ብቻ ግን የቤተ ክርስቲያኑ የኪዳን ሥርዓት ከተፈጸመ በኋላ አንዳንዶች 12 ሰዓትም ጠዋት 1 ሰዓትም 2 ሰዓትም 3 ሰዓትም የሚጀምሩ አሉ። በከተማ ቤተ ክርስቲያናት ግን በአብዛኛው ቅዳሴ እስከሚደርስ ድረስ ስለሚነበብ በዚያው ትርጓሜውን ሰምቶ ሰው እንዲያስቀድስ ስለሚፈልጉ አርፈድ ብሎ ሊጀምር ስለሚችል እንግዲህ ከጠዋት ከ2 ሰዓት ጀምሮ ሂዳችሁ በዚያው አንድምታውን ሰምታችሁ ቅዳሴውን አስቀድሳችሁ ትመጣላችሁ ማለት ነው። እንግዲህ አደራ ያለችው ቀን አንዲት ቀን ናት። ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ በማድረግ ሁሉም ሰው በነገው በነሐሴ 15 ቀን የሃይማኖት ጸሎትን ትርጓሜ እንዲከታተል አድርጉልኝ። መድኃኔዓለም ኢየሱስ ክርስቶስ ጾማችንን ሱባኤያችንን በሰላም እንዳስፈጸመን ለእመቤታችን ለብርሃነ ዕርገቷም